ያ በእናትህ ፊት አትንሳኝ። ፊት ልነሳሽ ፈልጌ እኮ አይደለም። እሺ አባትህ ምን ብሎ አስገድደው? ምንም አይደለም። በቃ እንዲሁ ነው። ያሬድ ቆይ እኔ ግን አላሳዝንህም? ለምን ታሳዝኛለሽ? አንተ ወደ ህይወቴ ከመምጣትህ በፊት እኮ በጣም ሰላም ነበርኩ። ትምህርቴን በሰላም እከታተል ነበር። ከቹቻና ከሄዱ ጋር በጣም ደስተኛ ነበርኩ። እና ወደ ቤት ስለመጣው ደበረሽ? አልደበረኝም፣ ግን ለምን እንደተለወጥክብኝ ምንም ሊገባኝ አልቻለም። ትሰሚኛለሽ ቤዛ፣ እንዲህ እንዲሆን አልፈልግም ነበር፣ ግን በቃ የኔና አንቺ ህይወት የተጻፈልን እዚህ ድረስ ብቻ። በቃ አዎ በቃ። ይልቅ እንደውም ከዚህ በኋላ ራስ ባታገኝ ደስ ይለኛል። ቆይ ይህን ያህል የጠላኸኝ ማለት ነው? ጠርቼሽ አይደለም፣ ግን ደግሞ ለሁለታችን የሚጠቅመን ነገር ነው ያደረኩት። ግን ያሬድ ይሄ ድርጊትህ ይቆጫል። እሺ እንዴት? እኔ ካንተ ጋር እዚህ ግቢ ውስጥ ሆድና ጀርባ ሆነን መኖር አልችልም። እናማ ይህንን ነገር ከምጋፈጥ ለአንዴና ለመጨረሻ ጊዜ የዚህ ምድር ህይወት ቢበቃኝ ይሻለኛል። ግን ያሬድ ሁሌም ቢሆን አንድ ነገር አስታውስሽ፣ በጣም አፈቅርሃለሁ። ሳይቸግረን ያኔ ከአይን ውስጥ ገብተናል። ጥላው ሄደች ቢባል አሁን ሰው እመነኝ ስትይ ጎዳናው ሰምቶሻል። እንደኔ በደስታ ሳር ቅጠሉ አይቶሻል። ተለዩ ሲባል መርዶውን አይወዱ ቅጠሉም ይረግፋል። ተያይስሙ ተማምለን ተዋደናል። ስንለያይ ምን ይሉናል? ምን ይሉናል? ምን ይሉናል? ተማምለን ተዋደናል። ሰው ምን ይለናል? እንዴ ለማትሄድ አብሮ መኖር ይሻለናል። እባክህ አትሂድ፣ አብሮ መኖር ይሻለናል። ያየን እስኪደነቅ ማመን እስኪያቅተው ሳይቸግረን ያኔ ከአይኑ ውስጥ ገብተናል። መኮንን ያው ቆንጆ ጓደኛ ካለቻት በተበተላት ነው። ምን እባክህ ስቀልድ ነው። ራስ አይደል እንዴ ደግሞ ዘንጠና ያልከኝ? ቢሆንስ ቆይ ከኔ መብለጥ አለበት እንዴ? ዛሬ እኮ ብርክቲ እኔን ብቻ ነው ማየት ያለባት። ያው ግርማ ሞገሴ ነው ታዲያ። ጆንያን ብለብስ ያምርብኛል። አሃ አንተ ግን ወርቅ ብትለብስ ምናምን አያምርብህም እያልከኝ ነው? አንተ አልክ፣ እኔ ግን አላልኩም። ይሁን እንደፈለክ ተናገረኝ። ዛሬ ምንም አያመጣም እጄ ላይ ነው ብለህ ነው አይደል? በቃ መጣሁ፣ ጠብቀኝ። ሰዓት የለንም። የት ልትሄድ ነው? አንተን ከሚደብረህማ ሂጅ ቀይሬ ልምጣ። ኧረ ሰዓት የለንም በእናትህ። እሺ ደግሞ ብርክቲ መንገዱን እያየች ነው። ለምንድን ነው የምታየው? ካሌ ብዬ ካሁን አሁን መጣ እያለች ነው። ለዛውም በቀደም ያልኳትን ጥቅስ ድጋሚ እያለችው። የምን ጥቅስን ይላክላት?
ትመጫለሽ ብዬ ሳይ ማዶ ማዶ የልጅነት አይኔ ማማ እንደበረዶ የሚለውን ለኔ ቀይራ እያለችው ነው ወንድሜ። ጭራሽ ጠቅሰህ ትጠቅሳለህ። ይኸውልህ ፍቅሬን በቅኔም በግጥምም በሁሉም ማድረጌ ነው የምገልጽላት። ለዚህ ካልሆነ ይሄ እምቅ እውቀቴ ምን ያደርግልኛል? ምንም አይሰራም። ልጅቷን እኮ ዛጋ ረካት። ልምጭምጭ ነው ያልክባት። እኔ አልተለመጨመጭኩም። ከዚህ በላይ እንዴት ተለመጨመጭባት? ጭራሽ ጠቅስ። ይሄ እኮ በሰባዎቹ ጊዜ እኮ የመጀንጀኛ የቀረ ታሪክ እኮ ነው። ኧረ ተወኝ እባክህ። ዛሬ ከስንት አንዴ ተባበርኩ ብለህ አትናገረኝ። አንተ ደግሞ ስድብና ምክርን መለየት አቃተህ አይደል? ስድቡንም ምክሩንም ለኔ ተው፣ እንደ ሙዴ ልሁንበት። ተወኝ በእናትህ። እሺ ተውኩክ። እንዴት ነው እንሂድ ወይስ የልጅነት አይኔ ሟሟ እንደ በረዶ ምናምን ስትልቷል? ማን ሄድ እባክህ። ሲሉት ወላ ለጅነን ወዴት ነህም ሲሉት ኮራ ለጅነን ጸጉር ትፈልጋል? ኧረ እኔ አልፈልግም። ምን ነው ውሽማ ጋር እንዴ የምትሄደው? ኧረ ቢሆን የሚቅርብኝ ችግር የለም። እግዚአብሔር ይስጠን። ስሟን ስሰማው ግን የሆነች ቅምጥል ነገር ትመስለኛለች። እባክሽ ሰማይ ፋራ ነው። ኧረ ሚኪሼም ነው ሩስ ብሎ የፋራ ስም ጽድት ያለ ከተማ ስም እኮ ነው። የከተማ ልጅና የገጠር ልጅነትሽን እኮ በስም አይገለጽም። ምንም ቢሆን እኮ ሚኪን የመሰለ አራዳ ከአራዳ ውጭ አይነካካም። እሷን ያዣት ነው የምልሽ። ልክ ብለሻል። እስኪ ንገረኝ፣ ሩስ ምን አይነት ልጅ ናት? ሩትማ አላ የሆነች ቋ ያለች አለሽ ሽንቅል ያለች የጥቁር ቆንጆ ሰንደሉን የመሰለች ልጅ ነች። ሰንደል ገላ ነው የሚባልላት ሲዘፈንላት ሁላ። ካልደበረ ፎቶዋን ብታስከልመኝ ደስ ይለኛል። ኧረ እሱማ አይመጣም። ለምን? ምክንያቱም ቸከሶች የተገኘችው በፎርማል ወይ ሳይሆን በፎል ነው። ስለዛ የለኝም። እሺ በቃ ዝም ብለን መልኳን ምናምን ንገረኛ። ከለሯ ጥቁር ያለች የሲኦል በር በያት። አንተ ጥቁር ችክ ምን ላድርግ ብለሽ ነው? ለማች ብዬ ነው። አስበሻል? ከሌና ከሷ የሚወጣውን ልጅ ከሰል በይው ይቀጣጠላል። ለፈብቲው አንድ ሰው እኮ ቺት ካደረገ ከድሮዋ ቺክ ትበልጣለች ማለት ነው። እንደሰማውን ደግሞ ይሄውን በጣም ምርጥ ቺክ ናት። ኧረ እሷማ የሌለ ጸዴ ቸከስ ነች። እኔ ያለው እንጂ የሌለ ፎል እየሰሩ አዝ ያደረኳት። ግን ደግሞ አንተ ሳስብ ፎል መሰራ ልጅ አትመስልም። ማን ነገረሽ? በቃ አትመስልም። ይኸውልሽ የኔ ሰንደል ገላ ደጉልጅ የኔ የጥቁር ቆንጆ ወይ የኔ የጥቁር ቆንጆ ሰንደል ደህና ነሽ? መጣው የኔ አበባ። በቃ ይኸውልሽ አንቺ ማለት ነው እና አባክያ ጋር ከፈለግሽ እና አቡሽ ጋር ከፈለግሽ እና ሻንቲ ጋር ደስ ያለሽ ቦታ ሄደሽ ፎለል በይ። እኔም ሄጄ ፎለል ልበል አይሻልም? ያዥበት ይጠቅምሻል። ይለቀል ፏበሽ ያረደል ሚኪ ግን ምን አስበህ ነው? ምንም አላመንኩም። ኧረ ሩት በእግዚአብሔር ምን ሆኖ ነው ስልክሽ ማይሰራው? ግን ምን ይኸውልሽ አለም እኔ በጣም እየደበረኝ ነው። እንዴ ለዚህ ድረስ መጣን አይደል እንዴ? በቃ እንግባ። ቆይ ግን ወይ ለምን እኔና አንቺ ብቻ ሌላ አሪፍ ቦታ ሄደን አንስናና? እኔ ከሱ በላይ ለሁሉም የሚታይ ምላሽ ነው መስጠት የምፈልገው። እሺ አሁን ምን ይባላል? የጆኒን ልደት ለማክበር እኔ ስመጣ የፈለጉትን ይበሏ፣ እኛ ምን አገባን? ደግሞ ልደቱን ያዘጋጀችው ብርክቲ ናት፣ የጠራችንም ብርክቲ ናት። እንዲያውም እውነቱን ንገረኝ ካልሽ ብርክቲም ሆነ ብላ ነው እኔን የጠራች። ተንኮል አስባ። ይገባኛል እኮ የኔ ፍቅር፣ ግን እዚህ ድረስ የመጣው ለኔ ብለህ አይደለ? በቃ አሁንም ለኔ ስትል እንግባ።